በረጋ መንፈስና በበሰለ አእምሮ የምትመርጠው ዝምታ ከማንኛውም የጩኸትና የዘለፋ ቃል በላይ እጅግ የላቀ ጠላትንም ግራ የሚያጋባ መልእክት አለው። ዝምታ ጩኸት ለሚወዱ ሰዎች እንዲህ የሚል መልእክት ይነግራቸዋል። የምትናገሩት ቃል እኔን አይመጥንም። ወደ እናንተ ደረጃ ወርጄ አልነጋገርም። ክብሬን በእናንተ ርካሽ አንደበት አይለካም። ኃይሌንም ለእናንተ አሳልፌ አልሰጥም የሚል መልእክት። ይህ ከምታስበው በላይ ኃይለኛና በራስ መተማመን የተሞላበት አቋም ነው። ስለዚህ ከንቱና ውጤት አልባ በሆነ የቃላት ምላሽና ክርክር ጉልበትህን አታባክን። ውድ የሆነውን ማንነትህንም አታርክስ። ይልቁንም በዛ የሁከትና የንቀት ማዕበል መካከል ራስን በመግታት ዝምታ ውስጥ ያለውን አስፈሪ ግርማ ትጎናጸፋለህ። ይህ የዝምታ መልስ ማንም አላዋቂ በቀላሉ ሊሰብረውና ሊያረክሰው የማይችለው ለስብዕናህና ለክብርህ